ንዓይኒ ስኹ መኽረን እንተለውን ብጣዕሚ እዩ ሕበንቲ ብወደይ ብስሩን ጠንካራ ልገበረን ንሱ ይመስለኒ ክወድቕ ይብል እንደገና ደግሜ ይልዓል እና ብዙሕ ነገራት። ሰላም እንደምናላችሁ ውድ የኦሞዳር ቲዩብ ተከታታዮቻችን፣ ዛሬም በሌላ በአዲስ ቪዲዮ በአዲስ መረጃ ተገናኝተናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ሀሳባችሁን አስተያየታችሁን በኮሜንት መስጫ ሳጥን ላይ ማስቀመጥ እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ መጀመራችሁን እንዳትረሱ። ወደ መረጃዎች አልፋለሁ። እንግዲህ በሰሞኑ በሶሻል ሚዲያ ላይ ሲዘዋወር የነበረ ጉዳይ አለ፣ ሁላችንም የምናውቀው። በቲክቶክ ክሬቲቭ አዋርድ ላይ አሸናፊ የሆኑት በርካቶች ተይዘው በህግ ቁጥጥር ስር ውሎ ምርመራ እየተደረገባቸው መሆኑን ፖሊስ ተናግሮ ነበር። ያንንም እኛም በራሳችን በዚህ በኦሞዳር ቲዩብ ላይ አጋርተናችሁ ነበር። እንግዲህ ዛሬ የታዋቂው ቲክቶከር አዶናይ እናት ልብ የሚነካ መልእክት አስተላልፈዋል። ትናንት አመሻሽ ላይ ታዋቂው ቲክቶከር አዶናይ በፖሊስ ቁጥጥር ስር መዋሉን ተከትሎ አሳዛኝና አነጋጋሪ ጉዳዮች በማህበራዊ ሚዲያ እየተሰራጩ ይገኛሉ። አዶናይ በቁጥጥር ስር መዋሉን ተከትሎ እናቱ እንግዲህ ለቢቢሲ ትግርኛ በሰጡት ቃል ልጃቸውን ሙሉ በሙሉ ተከላክለዋል ማለት ነው። እንዲሁም ደግሞ በመንግስት ላይ ያላቸውን እምነትም ገልጸዋል። ልጃችን ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው እናምናለን ብለዋል። እንግዲህ እናትዮ አክለውም ልጃቸውን እንደሚያውቁትና ለሌሎች በጎ አድራጊ መሆኑን አስረድተዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታኝ ልጄ ነው ስሉ ነው እንግዲህ የተናገሩት። መንግስት ሁሉንም ነገር አጣርቶ ልጄን እንደሚለቀው አምናለው ስል ነው እናቱ የተናገሩት። ቢቢሲ ከዚህ ጋር ተያይዞ ለሚነሱ ጥያቄዎች ምን አይነት ክስ ሊመሰረት ይችላል፣ ምን አይነት ወንጀል ነው የሰሩት የሚለውን የህግ ባለሙያዎችን ጠይቆ ሰፋ ያለ ማብራሪያ ይዞ ወጥቷል። ቢቢሲ ቲክቶከሮች በየትኛው የወንጀል ህግ ሊጠየቁ እንደሚችሉ ያነጋገራቸው የህግ ባለሙያዎች እንግዲህ የተመሰረተባቸው ክስ እስካልታወቀ ድረስ መናገር አስቸጋሪ መሆኑን ነው የገለጹት። ነገር ግን ፖሊስ ከሰጠው መግለጫ በመነሳት በ1996 የወጣው የወንጀል ህግ አንቀፍ 639 አንቀፍ 1 መሰረት ሊከሰሱ ይችላሉ ብሎ መገመት እንደሚቻል ነው የተናገሩት። ይህም አንቀጽ ማንም ሰው አስቦ ህዝብ በሚበዛበት ቦታ ወይንም በህዝብ ፊት የግብረ ስጋ ድርጊት ወይንም በመልካም ጠባይ ወይንም በመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማንኛውንም ሌላ ጸያፍ ድርጊት የፈጸመ ወይንም በአኳኑ ያሳየ እንደሆነ ከ3 ወር እስከ 1 ዓመት በሚደርስ ቀላል እስራት ወይንም ከ1000 ብር በማይበልጥ መቀጮ ይቀጣል ይላሉ። ቢቢሲ ያወጣው እንግዲህ ሌላኛው ነገር ኢትዮጵያ ውስጥ ያሉት ወጣት ቲክቶከሮች ተጽዕኖ የመፍጠር አቅማቸው ከፍተኛ እየሆነ እና እያደገ በመጣ ቁጥር መንግስት ስጋት ሊገባው እንደሚችልም ያለውን ግምት ያስቀምጣል። አንድ ቢቢሲ ያነጋገረው የህግ አዋቂ ማለት ነው። ይህንን ላጋራችሁ ወድጃለሁ። ኦሞዳር ቲዩብን ሳብስክራይብ አድርጉ። ሀሳባችሁን አስተያየታችሁን በኮሜንት መስጫ ሳጥን ላይ ያስቀምጡልን። ሌሎች ጉዳዮች ከዚህ ጋር ተያይዞ የሚወጡ ጉዳዮች ካሉ ተከታትዬ የማቀርብላችሁ ይሆናል። መልካም ምሽት ይሆንላችሁ። ንዓይኒ ስኹ መኽረን እንተለውን ብጣዕሚ እዩ ሕበንቲ ብወደይ ብስሩን ጠንካራ ልገበረን ንሱ ይመስለኒ ክወድቕ ይብል እንደገና ደግሜ ይልዓል እና ብዙሕ ነገራት። መቐለ ኮንኪ ሰሚዕኽዮ ዘለኺ ንሱ ሕዚ ኣዲስ ኣበባ ተኣስዮ ዘሎ እንታይ እዩ ሕዚ ቀፃሊ ትልምኺ ክትከደ ሓሲብ ከለኺ ዶ ክትገሺ ወይስ ከመይ እዩ? ምንም ኣነ ያው ንእሽተይ ክንኽረጋ ንባዕለይ ኢለ ከይድ ዘለኹ እምበር መንግስቲ ዝሓዞ ጉዳይ እንድሕር ኮይኑ